ሰላም ሰላም ውድ ቻናሌ ቤተሰቦች ሳራ ኢትዮፉር ነኝ። እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? ወዳጆቼ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ ብሪያኒ እንሰራለን ማለት ነው ቤተሰብ። እዚህ ጋር እኔ መጀመሪያ ግን ያው ሰዓት ለመቆጠብ ብዬ ዶሮውን አጥቤ አዘጋጅቼ ምናምን በዘይት እየጠበስኩት እገኛለሁኝ ማለት ነው። እዚህ ጋር ግን ሽንኩርት ምናምን ልጬ አዘጋጅቻለሁ ማለት ነው። አጥቤ ምናምን እዚህ ጋር ከትፈዋለሁ ምናምን ነገር ማለት ነው። ቲማቲም፣ ነጭ ሽንኩርት ምናምን ይሄውና ከታተፍኩኝ ማለት ነው። እናም እንደዚህ ከከተፍኩኝ በኋላ እዚህ ጋር ዶሮዬን እንግዲህ ማለት ነው ትንሽ ዘይት አድርጌ ምናምን እየጠበስኩት ነው ዶሮውን እዚህ ጋር ደግሞ ሩዝ ምናምን እንደዚህ እያጠብኩ እገኛለሁ ማለት ነው። እና ቤተሰቦቼ እንዴት ናችሁ? እናንተስ እንዴት ነው? ሳምንታችሁ አክራሞታችሁ እንዴት ይዟችኋል? እኔ እንግዲህ ያለሁላችሁ ማሮቼ ትንሽ ተጠፋፍተናል ማለት ነው። ያው ቀስ እያለን እንግዲህ አንዳንዴ ቪዲዮ እንለቃለን። እናንተም እኛም ማበረታታችሁን አትዘንጉ ማለት ነው ቤተሰብ። እና እንደዚህ ሩዜን ደጋግሜ ምናምን ነገር በውሃ እያጠብኩት እገኛለሁ ማለት ነው። ያው ካጠብኩ በኋላ እንግዲህ ሩዜን ያው እቀቅለዋለሁኝ ውሃ አድርጌ ምናምን ሳላ ይጠዳሉ ማለት ነው። እና እንደዚህ ደግም አድርጌ እያጠብኩ እገኛለሁኝ ቤተሰብ ማለት ነው። እና ቤተሰቦቼ እንግዲህ ይሄንን ቻናል ሰብስክራይብ እያደረጋችሁ ላይክ ኮሜንት እያደረጋችሁ ምናምን አሳድጉኝ እላችኋለሁ። እንደምታዩኝ አዲስ ጀማሪ ነኝ ማለት ነው። እና ዩቲዩብን እያበረታታችሁ ለወዳጅ ዘመዶቻችሁን ሼር እያደረጋችሁ ምናምን እኔን እህታችሁን እንግዲህ አበረታቱኝ። እንግዲህ ቀልብ ያላችሁ ሰዎች አላችሁና ልታበረታቱኝ በትህትና ጠይቃችኋለሁኝ። እና እዚጋ ይሄውና ዶሮዬ እንግዲህ እንደዚህ በዘይት እየጠበስኩት ነው ማለት ነው። ያው ቀደምም እንደነገርኳችሁ ማለት ነው። እና ደግሞ ያው ብሪያኒ ስንሰራ የሁላችንም ሙያም ሊለያይ ይችላል ብዬ አስባለሁ። እኔ እንደራሴ ሙያን የሰራሁት ማለት ነው። ያው ከተመቻችሁ እንዴት ሞክሩት፣ ይመቻችኋል ብዬ ተስፋ አደርጋለሁ ማለት ነው። እዚህ ጋር እንግዲህ ሽንኩርት ጨመርኩበትና ሽንኩርቱንና ዶሮውን ደግሞ እንደዛ አንድ ላይ እየጠበስኩት ይገኛል ማለት ነው። አንድ ላይ እንደዛ አቁላለዋለሁኝ እና ይሄና እዚጋ ዶሮ እንደምታዩት ትንሽ ከለሩን እየቀየረ ይገኛል ማለት ነው። ቆንጆ ከለር ይሆንልናል። ደግሞ አሁንም እየተጠበሰ ነው እና መጨረሻውን ደግሞ አብራችሁኝም ተከታተሉኝ እና ቪዲዮውን እስከ መጨረሻ ማየታችሁን እንዳትዘነጉ ቤተሰብ። እዚህ ጋር ደግሞ ቲማቲምና ነጭ ሽንኩርት ጨምሬያለሁኝ። ቲማቲምና ነጭ ሽንኩርቱንም ደግሞ እንደዚሁ አብሬ አቁላለዋለሁ ማለት ነው። እና ጥብስ ሲደረግና ያው እንግዲህ ታውቃላችሁ ውዶቼ እንግዲህ አረቦች በጣም በፍቅር ይወዱታል ይሄንን ምግብ ማለት ነው ብሪያኒ። እና እዚህ ጋር ደግሞ እንደምታዩት ሩዜን እንደዚህ አድርጌ ምናምን ትንሽ ዘይት አድርጌ ጥጄዋለሁኝ። እንግዲህ ዘይቱም እንትን የሚለው ያው ሩዛችን እንዳይያዝ እንዳይቦካ ምናምን ይረዳዋል ማለት ነው። እዚህ ጋር ይሄውና እንደምታዩት አሁን ቆንጆ ሆኖ እየደረሰልኝ ነው ማለት ነው። ሶሱ እየደረሰ ነው እንትኑ ድጃጁም ይሄው እያበሰለ ነው ዶሯችንም። እና እዚህ ጋር ቅመማ ቅመሞች እንደዛ አዘጋጅቻለሁኝ ጨምርበታለሁ ማለት ነው። እና ሁሉንም ደግሞ እንደሱ አብረን እናሸውና እንጠብሰዋለን ማለት ነው። አንድ ላይ ይቁላላል ይዋሃዳል ማለት ነው። በምታዩት መንገድ እንግዲህ እያረኩኝ እንትን እያልኩ እገኛለሁኝ። እና አረቦች በጣም ነው የሚወዱት ይሄንን ብሪያኒ ምግብ ማለት ነው። የነሱ የባህል ምግባቸው እንግዲህ እንደምታውቁት አብዛኛው ልክ እኛ እንጀራ እንደምንጠቀመው ሁሉ እነሱ ደግሞ ሩዝ ያው ተጠቃሚ ናቸው። እና ያው እንደ እንጀራ አዘውትረው ከሚመገቡት ምግብ አንዱ ሩዝ ነው። እና ሩዝ በተለያየ መልኩ ሰርተው ይመገባሉ። አንዱም ይሄውና ብሪያኒ ነው ማለት ነው። እና እዚህ ጋር ደግሞ የቲማቲም ድልህ ጨመርኩበት ማለት ነው ቤተሰብ። እነሱንም አንድ ላይ እንደዛ አቁላለዋለሁ ማለት ነው። በመካከል ደስቴን ያው እያየሁኝ ጠብቄ ነው። ምክንያቱም ከያዘብን ጣዕምና ጥሩ አይመጣምና
ማረር የለበትም ድስታችን እንዳይይዝ። እንደዚህ እንትን ካልነው በኋላ እዚህ ጋር ደግሞ እንደምታዩት ፍልፍል ሀር ተጠቅሜያለሁኝ። በእኛ ሀገር ሚጥሚጣ ይባላል፣ በእነሱ ፍልፍል ሀር ነው የሚሉት። የሚያቃጥል ቃሪያ እንደማለት መሰለኝ። እና እንደዛ አድርጌ አሁንም ጥብስ አድርጌ ጥሩ ከለር ነው ያለው ምናምን ያምራል ከለሩ። እንደዚህ አቁላለዋለሁ ማለት ነው ቤተሰብ። ያው ግን በመካከል ደግሞ እንዳይዝብኝ ውሃም መጠቀም ይኖርብኛል ማለት ነው። እና እንደምታዩት እዚህ ጋር ደግሞ ትንሽ ውሃ ጠብ አድርግበትና አንድ ላይ እንደዚህ አበስለዋለሁ፣ ከድኘዋለሁ ማለት ነው። እንግዲህ ጠብ አድርጌ እዚህ ጋር ደግሞ እንደምታዩት እንትን አለኝ ማለት ነው ለሰላጣ። ያው ሰላጣ የማይቀር ነገር ነው እና እዚህ ጋር ከዝበራና እንትን ኪያር፣ ቲማቲም፣ ካሮት ተጠቅሜያለሁ። እሱን ከታትፌ ምናምን እንደዛ አዘጋጀሁት ማለት ነው። ሰላጣዬ በዚህ መንገድ ተከተፈ፣ ተስተካከለ። ምክንያቱም ብሪያኒ ቀርቦ ያለ ሰላጣ ሊሆን የማይችል ነገር ነው ማለት ነው። ከጎን ተደርጎ ሲበላ ነው በጣም የሚጣፍጠውና እንደዛ አድርጌ እሱንም አስተካክያለሁ ማለት ነው። እና እዚህ ጋር ደግሞ ቤተሰብ እንደምታዩት ሩዛችንን በዚህ መንገድ ቀቅለነዋል ማለት ነው። ያው በጣም መብሰል የለበትም ለብሪያኒ ሲሆን፣ ምክንያቱም በኋላ ደግሞ እሳቱን ቀንሰን ምናምን ከዶሮ ጋር አንድ ላይ ከተደረገ በኋላ ትንሽ መብሰል ስላለበት ሲቀረው ነው ያወጣሁት። እዚህ ጋር ዶሮአችን ደግሞ አሪፍ ሆኖልናል ምናምን ነገር እና በጣም የሚያምር ሆኗል እና ደርሷል። አሁን እንግዲህ ምንድነው የቀረን መሰላችሁ? እና እንትን እንላለን ማለት ነው። ሩዛችንንና ይሄንን ዶሮውን አንድ ላይ አቀላቅለን ምናምን ከድነን ለትንሽ ደቂቃ ደግሞ በቅንስ ባለ እሳት እናበስላለን ማለት ነው። ያው መጠጥ እንዲል ይሄውና ሩዝን እንደዛ አቀላቅየዋለሁ ማለት ነው። ያው ካሜራ ማየት ምናምን አልተመቸኝም፣ እንዳደራረጋችሁ ነው። ያን እንደምፈልገው አድርጌያለሁ። ይሄውና ከላይ ትንሽ ነጭ ሩዝ አስቀርቼ ከላይ አድርጌበታለሁ። ከዛ ደግሞ እዚህ ጋር ምንድነው መሰላችሁ ከለር፣ የምግብ ከለር ተጠቅሜያለሁ ማለት ነው ለሩዝ። የሩዝ ከለር ይሄውና ከላይ ያደረኩበት ምናምን ነገር ማለት ነው። እናም እንደዚህ ካደረኩኝ በኋላ ሩዜን እንግዲህ ከድኜ ትንሽ እሳቱን ቀንሼ ምናምን ትንሽ አቆየዋለሁ ማለት ነው። ለምን ምጥጥ እንዲል ማለት ነው። ይሄውና እንደዚህ ተደረገ። በእንፋሎቱ ደግሞ ትንሽ ይበስላል እና ቤተሰብ እዚህ ጋር ደግሞ እንደምታዩት እቃዬ ምናምን እያጠብኩ እገኛለሁ። ምክንያቱም ምግብ ስንሰራ እኔ ከስር ነው እቃ የማጥበው፣ ያለበለዚያ እቃ ይጠራቀምብኛል ማለት ነው። እና እቃ ማጠራቀም ምናምን አልወድም፣ እንደ ልምዱ ነውብኝ። ይሄውና እንደምታዩት እንግዲህ ጽድት አድርጌ እቃዬን ምናምን አጣጠብኩኝ ምናምን ነገር ጨረስኩኝ ማለት ነው። እናም እንደዚህ ካደረኩኝ በኋላ ይሄውና ሩዛችን ደግሞ ያው እንደምታዩት አስቀድም እንደዛ አስቀምጠነው ነበር። እንግዲህ እሳቱን ቀንሰን በዚህ መንገድ ደርሷል። ዋው ነው፣ በጣም ያምራል ማለት ነው። እና ቆንጆ ሩዙ ነው ምናምን ነገር ብትን ያለ ነው ሩዙ፣ በጣም ያምራል፣ ቆንጆ ነው። እና እንደዚህ እንግዲህ ዛሬ ብሪያናችንን በዚህ መንገድ ሰራን ማለት ነው። እና እንግዲህ ይሄ ቪዲዮ እናንተንም ከወደዳችሁት እየሰራችሁ ሞክሩት ማለት ነው። ያው ሙያ ሸር መጠራረቅ አይከፋምና እንግዲህ ይጠቅማላችሁ ካሰባችሁ ሸር አድርጉ ለወዳጅ ዘመዶቻችሁ ምናምን ነገር። እናም ያው በመጨረሻ ይሄን ይመስላል ሩዛችን። ዋው ነው፣ በጣም ያምራል ምናምን ነገር። በጣም አሪፍ አድርጌ ነው የሰራሁት። ቆንጆ ሩዝ ነበረ። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል ቤተሰብ ማለት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ላይክ፣ ኮሜንት፣ ሸር እንዳይለየው፣ ሰብስክራይብ አድርጉኝ ቤተሰብ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። እንግዲህ የእናንተው ቻናል ነው፣ ቻናሉን አሳድጉልኝ ቤተሰብ። ዳግመኛ እስከምንገናኝ መልካም ጊዜ ይሁንላችሁ።